ያ ዛሬ እስቲ የምኖርበትን አካባቢ ላሳያችሁ ምን እንደሚመስል በረዶ ምኑ በቃ ኡፍ ልነግራችሁ አልችልም። አሁን እየለመድኩት ስለመጣሁ ብዙ አይበርደኝም። ይበርደኛል ግን እንደ በፊቱ አይደለም። ግን በቃ አሁን ትሬን እስኪመጣ እየጠበቅኩ ነው። ዛሬ ወጣ ብዬ ላሳያችሁ ብዬ ነው ምን እንደሚመስል። እኔ እኮ አገራቸው በጣም ነው የሚገርመኝ ታውቃላችሁ። ሁሉ ነገሩ ሲዝናል ነው እና ልክ አሁን እንግዲህ በአመት ውስጥ 2 ወር ወይ 2 ወር ከግማሽ ነው በቃ ፀሐይ የሚኖረው ማለት ነው። ወይ ደግሞ በጋቸው ደግሞ በስመአብ ጌታ ሆይ በቃ መቃጠል ነው መቃጠል ሊትራሊ በቃ መቃጠል ነው እና ይገርመኛል፣ በጣም ይገርመኛል። በዚህ አየር እንዴት እንደሚኖሩ እንዴት ቀን ከሌሊት እንደሚሰሩ እኔ እንጃ ብቻ ከባድ ነው ነው። እስካሁን የክሪስመስ ሁሉ ነገር አልተነሳሳም እንዳለ ነው። ግን ብርድ ነው በቃ ትልቅ ጫማ፣ ትልቅ ጃኬት፣ 2 ታይት፣ ከስር ሹራብ፣ ስካርፍ፣ ኮፍያ ምናምን ብዙ ነገር ነው ማድረግ ያለባችሁ እና እንደዛ ነው እላችኋለሁ። መልካም ጊዜ ተከታተሉኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። ፎቶዬን ዝም ብላችሁ አትለፉት ነው። ሰብስክራይብ ማድረግ አለባችሁ፣ ላይክ ማድረግ አለባችሁ ሁሉንም ነገር። በዛ ላይ አሁን ያለው ጊዜ በጣም አሪፍ ሰዓት ላይ ነው። ሰዎቹ እያለፉ ነው እና በጣም ከዚህ ሀገር ደግሞ እኔ ከምኖርበት አካባቢ በጣም የምወደው መተዋወቅ ምናምን አይጠበቅባቸውም። ሁሉም ሰው ሰላም ማለት አለበት። ልክ ሲያልፍ መልካም ቀን እንዴት ናችሁ ምናምን ብሎ ነው የሚያልፈው። አሪፉ ነገር እሱ ነው እላችኋለሁ። በቃ እንደዚህ በበረዶ ሆኗል ኑሮዬ። ለማንኛውም ኢንጆይ አድርጉት እናንተ ጋር ያለውን ፀሐይ ለማለት ነው። ዛሬ ሌላ ከተማ መጥቻለሁ እና ትሬን ለመያዝ እየሄድኩኝ ነው። እዚህ ህንፃ ላይ ነበርኩ። እዚህ ህንፃ ነበር የመጣሁት እና እየሄድኩኝ ነው ወደ ቤቴ ልሄድ። ትሬን ልይዝ እየሄድኩኝ ነው እና ባቡር ማለት ነው ባቡሬ እያልኩ ነው። ባቡሬ ይዞኝ ገባ ድሬ ሩምታታ ታታታታ ታታታታ አድርገው መታ መታ እያልኩኝ ነው የሚሄደው። እዚህ ሀገር ባይዘው ብዙ ሰውን መቅረጽ ምናምን አይቻልም እና ብዙ ፊታቸውን ላለማስገባት እንሞክራለን ስንቀርጽ። በቃ እኮ ጭር ያለ ነው። ማንም ሰው በየመንገዱ የለ። አሁን እኔ መገናኛ ተወልጄ አድጌ ያ ሁሉ ህዝብ ያለበት አስፋልት ላይ እንዴት እንደምንሻገር ታውቃላችሁ መቼስ። እዚህ ግን በቃ እንትን ላድርግ ግላቭ ላድርግ በጣም ብርዱ። እጃችሁን ማውጣትም አትችሉም። ባይዘው የምን ማሽን ነው ይሄ? ለፓርኪንግ ባይዘው ማንም እናንተ ቆሞ አያስተናግዳችሁ። 21ኛው ክፍለ ዘመን ብለው ወይኔ እናንተ ሊገባራው ግላቬን ጥዬ ተመልሼ መጣሁችን የመሰለች ግሎቭ በጥላት ኖሮ ምን ነበር የሚሆነው ነገሬ። በስልኬ እኮ ነው የምቀርጸውና እየተነቃነቀ አስቸግሮኛል። ቆይ አንዴ ታገሱኝ፣ ትዕግስት ይኖራችሁ። ኦኬ አሁን ግሎቬን ስላደረግኩ በደንብ ልቀርጽላችሁ እችላለሁ። ያ ሌዲስ ትቆማላችሁ፣ ትጠብቃላችሁ ሰውየው እስኪቀየር ወደ ሰማያዊ መሄድ እስኪጀምር ድረስ እንቆማለን፣ እንጠብቃለን።
ባይ እዚህ ሀገር ለአይነ ስውርም ማለት ነው እንትን አላቸው፣ ድምፅ አላቸው፣ ጥጥ የሚል ነገር አለው እና እሱን ሰርተው ነው መሻገር የሚችሉት እና ከዛ በኋላ ወደ ፈለጉበት ቦታ መሄድ ይችላሉ ማለት ነው። ይህ እንግዲህ እንደምታዩት በጣም የሚያምር ወንዝ ነው። ጥራቱ ራሱ ይገርመኛል በጣም። ባይ ዘ ዌይ ላስት ዊክ በጣም ቀዝቃዛ ነበር እና ሙሉ እዚህ ጋር የምታዩት እንዳለ በረዶ ሆኖ ውሃውን አታዩትም ነበር። አክቹዋሊ ስቲል ገና አለቀቀም፣ እዛ ጋር ምናምን በደንብ አለ እና በረዶ ነበር እና በጣም ነው የሚያምረው። ፍቅረኞች ይሳሳማሉ ይላሉ። ህጻናት ኢትዮጵያ ቢሆኑ ኖሮ ስንቱ ሰው ገላምጧቸዋል። እና እሱ በጣም ነው የሚያምረው። ባይ ዘ ዌይ በጣም ነው የምወደው። አሁን ከዚህ እንግዲህ በጣም ከዚህ ከተማ ሜን ስኩዌር ላይ ነው ያለሁት ማለት ነው እና በቃ በጣም ፊው ፒፕል ነው የምታዩት። በጣም የተወሰነ ሰው። እንዲሁም ምን አሁን ወደ ትሬን ስቴሽኑ ቀረብ እያልኩ ስለመጣው ምናምን ሞር ሰው እያያችሁ ነው። ሞር ማለት 10 ሰው ምናምን ማለት ነው በመንገድ ላይ በቃ ይሄ ለሳይክል መሄጃ ነው፣ ግን ወደ አይታያችሁም። ይሄ ለሳይክል ነው፣ ይሄ ለእግረኛ ነው። ሁሉም ቦታ የሳይክል እና የእግረኛ የመኪና ነው ያለው። እንደዛ ነው የምትሄዱት እና ይሄ የምን ቸርች እንደሆነ አላውቅም። አይ ቲንክ የፕሮቴስታንት ቸርች መሰለኝ። ከዛ ጋር በደንብ አሳያችኋለሁ። አንዳንዴ ሰውን መቅረጽ ከባድ ነው እና ይሄ ግን አዶ ነው ዝግ ነው። እንዴት እንደሚገባ አላውቅም። እዚህ ሞር ካቶሊኮች ናቸው ያሉት እና ይሄ ሰው ይወጣ ነው ቲንክ በብርዱ ምክንያት የተዘጋው። ኦፍኮርስ ግን ይዘጋል በብርዱ ምክንያት። እኔ እየሄድኩ ያለሁት እዛ ጋር ነው፣ እዛ ጋር ነው ትሬን ስቴሽኑ እና ወደዛ እየሄድኩ ነው። እንደዚህ ቆሻሻ መጣ ያለ መዘነጥ የለ። ብዘንጡ ምን ብትሉ መልሳችሁ ትልልቅ ጃኬት ማድረግ ግዴታችሁ ነው እና ዞሮ ዞሮ ዝነጣችሁ ገደል ነው የሚገባው ማለት ነው። የሚታይ ነገር አይኖረውም። ልክ እንደኔ ማለት ነው። ቆንጆ ትሆናላችሁ ግን ዞሮ ዞሮ ምንም የምታዩት ነገር አይኖርም። የሚታይ ነገር አይኖራችሁም። እንደዚህ እንደኔ ማለት ነው። ምንም ብትለብሱ እና እንደዛ ነው እላችኋለሁ። ቀጣዩን ጣቢያ ደግሞ እነግራችኋለሁ። እዛ ጋር የትሬን ስቴሽኑ ጋር ደርሼ አሳያችኋለሁ እንዴት እንደምንገባ ምናምን ማለት ነው። እዚህ ጋር ይሄ የምታዩት ማለት ነው ስታቲው አዶ ነው የሚታያችሁ ከሆነ የመድፎ ያለበት ጋር ማለት ነው። የሆነ ሰው ሞቶ ነው እንግዲህ ማን እንደሆነ አላውቅም። እስኪ ላንብብና እነግራችኋለሁ ምን እንደሆነ ያለውን ነገር። ልጠርግ ነበረ፣ ሰውየው እየጠረገ ነው ኦልሬዲ። ዶብሪ ሰውየው እየጠረገ ነው። ምን አይታይም ምን እንደሆነ በደንብ ለማየት እሞክራለሁ፣ ግን አልሆነም ምን እንደሆነ አይታየኝም። ሞር ዲቴል ለማሳየት አምጥቼ ላሳያችሁ። እዛ ጋ